እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት ሁላችሁንም በሰላምና በጤና ደረሳችሁ። ዛሬ ከአላፋት ዝማሬ ወደ ቤታችን እየገባን ነው ማለት ነው። በእውነት በጣም አስገራሚና አስደናቂ የሆነ ምሽት ነው። እኔ ብዙ ነገር ማለት አልችልም፣ ሁላችሁም ስላያችሁት ማለት ነው። ነገር ግን ያስገረሙኝን ነገሮች ብቻ ነግራችኋለሁ ማለት ነው። ይመቻችሁ እስከ መጨረሻው ድረስ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። መልካም ጊዜ። ያው እንደምታውቁት የአላፋት ዝማሬ በዘንድሮ ዓመት ለ2018 ዓመተ ምህረት ማለት ነው ለሶስተኛ ጊዜ ነው እየተከናወነ ያለው። ከዚህ በፊት የነበሩት ሁለቱ የአላፋት ዝማሬ በቦሌ መድኃኔዓለም ቤተክርስቲያን ነበር ሲካሄድ ነበረው። የዘንድሮ ግን በጣም ለየት ባለ መልኩ በመስቀል አደባባይ ሲከናወን ነበር ማለት ነው። በጣም ብዙ ውዥንብር የሆኑ ጉዳዮች ሲፈጠሩበት ነበረ። በጣም ብዙ ሰዎች ሀሳብ ሲሰጡበት ነበረ። ልክ አይደለም ምናምን ተቃውሞ፣ ድጋፍን በጣም ብዙ ፕሮግራም የነበረበት ነው ማለት ነው። እሱን ወደ ጎንንቶ እና እኛ የነበረው ሞመንት ላይ ብቻ እናውስተሉ ካጠገቤ ቪዲዮ አስቀምጥላችኋለሁ ማለት ነው። በጣም አስደናቂ የሆኑ ቪዲዮዎች እንደምታዩት በጣም አስገራሚና አስደሳች ነበረ። ያስገረሙኝ ነገሮች ብቻ እኔ እዚህ ቪዲዮ ላይ ላንሳ ማለት ነውና የመጀመሪያው የአዘጋጆቹ የኢትዮጵያ ጃንደረባዊ ትውልድ የሚሰኘው መንፈሳዊ ማህበር የዝግጅታቸው በቃ ፕሮግራም በጣም ነበር የሚያስገርመው ማለት ነውና ይሄ በክፍያ የሚሰሩት ኢቨንት ኦርጋናይዘር ናን የሚሉት አካላት ራሱ በዚህ ልክ ኦርጋናይዝድ የሆነ ፕሮግራም ያከናወናሉ ብዬ በፍጹም አስቤ አላውቅም። በጣም የተደራጀ እያንዳንዱ ነገር በጣም በቃ ዝግጅት እንዳለበት እንደታሰበ ሁሉ ነገር የተጻፈ እንደተነበረ የሚገርም ይሄ እንዴት ነው ጥምረት የነበረው ፕሮግራም ነበር ማለት ነው። እና እኔ በጣም አድንቄላችኋለሁ እናንተን እንደ ማህበር ማለት ነው። እሱ ነገራችሁ በቃ ያስገርማል። ሳውንድ ሲስተሙ አሪፍ ነበረ። በእርግጥ አሁንም ሳውንድ ሲስተም ላይ መሰራት ያለባቸው ነገሮች አሉ። እኔ ምናልባት ወደ ፊት ለፊት አካባቢ ወደ ቪአይፒ አካባቢ ጠጋ ብዬ ስለቆምኩኝ ያን ያክል የድምጽ ችግር አልነበረብኝም ማለት ነው ለኔ ማለት ነው። ግን ራቅ ያሉ ሰዎች በጣም ብዙ ኮሜንት ሲያሰሙ ነበረ። የድምጽ ችግር አሁንም አለና በጣም ትላልቅ ሳውንድ ሲስተሞች ለሚቀጥለው ዓመት አሁንም ቢከናወኑ አሪፍ ነው። ከነበረው የህዝብ ብዛት አንፃር አሁንም የሳውንድ ሲስተም ችግር እንደነበረ ለማየት ተችለናል ማለት ነውና በጣም ግን አስገራሚ ነበር ማለት ነው። ሌላው የመጣው የሰው ብዛት እጅግ በጣም አስገራሚ ነበረ። እንኳን ኦርቶዶክስ ሆንኩኝ የሚያስብል የሰው ብዛት ነበርና በጣም ብዙ ሰው ነበር የነበረው። እውነት መስቀል አደባባይ ራሱ ይበቃናል ወይ ወደሚል ጥያቄ የሚያስመራ ነበር ማለት ነውና የመስቀልን ፕሮግራም ስታስቡት መስቀል ይሄ ሜዳው ላይ ወይም ደግሞ ይሄ አሁን ስቴጁ ያለበት ሜዳው ላይ ምንም አይነት ሰው አይቆምም። ሰው ይሄ ምንድነው እድምተኛው ወይ ምእመኑ የሚቆመው እንትኑ ላይ ነው፣ ይሄ ደረጃው ላይ ነው ማለት ነውና እዛ ላይ የሚቆመው ሰው አገልጋዮቹ ብቻ ናቸው ማለት ነው። ይሄ ግን በቃ ከስቴጇ ዙሪያ ሙሉ ነገሩ እንዳለ ህዝብ ምእመን ነበር የነበረበት። ነገር ግን ጥልቅልቅ ብሎ ከመንገዱ ራሱ ወጥቶ ነበር ማለት ነውና በጣም ብዙ ሰው ነው የነበረው። እውነት ይበቃናል ወይ መስቀል አደባባይ ራሱ ለአላፋት ዝማሬ ለኦርቶዶክሲያን በቂ ነው ወይ የሚለው እኔ ሌላኛው ጥያቄ የተፈጠረብኝ ይሄ ነው ማለት ነውና በጣም ብዙ ሰው ነው የነበረው። በጣም አስደሳች ጊዜ ነበር ማለት ነውና እሱ ነው ከነበሩት መግለጫዎች ውስጥ ነበር። በሰዓት አንታማም ሲባል ነበረ። ለማማት ተቸግሬያለሁኝ እኔ በሰዓት ማለት ነውና 3 ሰዓት ነው ባይዘው ያለቀው። 1:30 የተባለ ፕሮግራም ማለቅ አለበት የተባለው 3 ሰዓት ነው ያለቀው። 3 ሰዓት ተማለቁ እኛ ችግር የለብንም እኔ 3 ሰዓት ስላለቀ እኔ ቅሬታ የለኝም በራሴ በግሌ ወይ ለ3 ምናምን ጉዳይ አካባቢ ነው ያለቀውና እኔ 3 ሰዓት በማለቁ በግሌ ችግር የለብኝም። ግን ያው ከተባለው ነገር አንፃር ቢያንስ የሆነ ነገር ቢሆን አሪፍ ነበረ። ግን ገራሚ ነው ባይዘው የጀመሩት ግን 10 ሰዓት አካባቢ ነውና 30 ደቂቃ ነው መሰለኝ ያረፈዳችሁት። 9:30 ነው የተባለው 30 ደቂቃ አካባቢ ነው ያረፈዳችሁት። በጣም አሪፍ ነበር እሱ ማለት ነው ብዬ አስባለሁኝ። ፀሐዩ ሁላችሁም እንዳያችሁት ነው። በጣም የሚገርም ፀሐይ፣ ይሄ ልብ ዝቅ የሚያደርግ አይነት ፀሐይ ነው የነበረው። ምእመኑ ግን ሁሉም ሰው ግን ያንን ነገር ተቋቁሞ እስከ መጨረሻው ድረስ በጣም በሚያስደንቅ መልኩ አብሮ ነበር ማለት ነውና በጣም ደስ የሚል ፕሮግራም ነው የነበረው። የሚገርም ነበር ማለት ነው። የነበሩት ስክሪኖች ላይ እያንዳንዱ የሚጻፉት ነገሮች ላይ ግጥሞቹ ምኖቹ ሁሉ ነገር ፐርፌክት ነበረ። በጣም ካስገረመኝ ነገር አንደኛው
ለቅዳሴ 5 ሰዓት ቀረው፣ ቅዳሴ 4 ሰዓት ቀረው፣ ቅዳሴ 3 ሰዓት ቀረው የሚሉ ቪዲዮዎች ሲለቀቁ ነበር ማለት ነው። ወይ ደግሞ እንደዚህ እንትኖች ይሄ ፎቶዎች እንደዚህ ሲለቀቁ ነበር ማለት ነውና በጣም ነው እሱ ራሱ ደስ ያለኝ። ወይ ይሄ ሰውን ማስታወስና ምን ያክል ኦርጋናይዝድ እንደነበረ የሚያሳይ ፕሮግራም ነው። ዲያቆን ሄኖክ ኃይሌ እንዲሁም ደግሞ በዙሪያ ያላችሁት ባልደረቦቹ ሁሉ እግዚአብሔር አምላክ የምታገለግሉበትን ረጅም እድሜ ከጤና ጋር ይስጥልኝ ብዬ እኔ በግሌ እመኝላችኋለሁ ማለት ነውና እንኳን አደረሳችሁ ሁላችሁንም። የአላፋት ዝማሬ እጅግ በጣም አስገራሚና አስደናቂ በጣም ደስ የሚል ነገር ነበር ማለት ነው። ነገር ግን አንድ ነገር ብቻ ማለት የምፈልገው በስተመጨረሻ ብዙ ጊዜ በእንትን ይሄ በጣም ብዙ ተቃውሞ ከነበረባቸው ፕሮግራሞች አንደኛው ይሄ ነበር ማለት ነውና እኔ እንደው ማለት ባልፈልግም ግን የሆነ ነገር ለማለት ተገድጃለሁኝ እዚህ ላይ ማለት ነውና በነገራችን ላይ እኔ የአላፋት ዝማሬ በመዘጋጀቱ ወይ በመከናወኑ ያናክል ቅሬታ የለብኝም። በጣም ደስተኛ የሆንኩ ሰው ነኝ ማለት ነው። ምናልባት ከ10 ከ15 ከ20 ዓመት በኋላ ልክ እንደ መስቀል ልክ እንደ ጥምቀት በቃ አንድ የምናከብረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት የሆነ አንድ የምናከብረው በቃ እንትናችን በዓላችን ይሆናል ማለት ነው። ልክ የአላፋት ዝማሬ ብለን የምናከብረው ልክ እንደ መስቀል ሁሉ እንደ ጥምቀት ሁሉ በቃ አንድ ፌስቲቫል ይሆናል፣ አንድ በዓላችን ይሆናል ማለት ነው። በጣም ትልቅ ይሄ ራሱ ትልቅ የሆነ ለቤተክርስቲያን አንድ አበርክቶ የተሰጠ ነው ብዬ አስባለሁኝ ማለት ነው። ይቃወሙ ከነበሩ ሰዎች መካከል ግን አብዛኞቹ የሚያነሱት መጤ ነው እንደዚህ ነው ምናምን ነገር የሚል ነው። በነገራችን ላይ ሁሉም ነገር መጤ ነበረ። ለምሳሌ መስቀልም መጤ ነበረ። በቃ የዛሬ 1000 ምናምን ዓመት ወይ 2000 ዓመት ሲመጣ አዲስ ነው። እኛ እዚህኛው ትውልድ እኛ ስለለመድነው ነው አሁን መስቀል በቃ በዓላችን ነው ብለን የምናስበው እንጂ ሲመጣ መጀመሪያ መስቀልን ሲከበር ኢትዮጵያ ውስጥ በቃ አዲስ ነበር። መጀመሪያ ጥምቀት ሲከበርም አዲስ ነበር ማለት ነውና ያን ያክል እንትን ማለት አያስፈልግም። ነገር ግን እኔ ስጋቴ ይሄንን ፕሮግራም እያዘጋጀ ያለው የኢትዮጵያ ጃንደረባው ትውልድ የሚባለው መንፈሳዊ ማህበር ነው ማለት ነውና ብዙ ጊዜ ማህበራት በጣም ስትሮንግ ሆኖ ይጀመሩና ከዛ በኋላ የማህበሩ አባላት ውስጥ ወይ ማህበር ውስጥ ይሄ የመጥፎ ሰዎች ይገቡበትና ማህበሩን የመበተን ስራ፣ ማህበሩን የመበረዝ ስራ፣ ማህበሩ እንዲበታተን የማይቆፍሩት ሴራ የለም። ወይ ደግሞ ማህበሩን ወደ መጥፎ ነገር የመምራት ነገሮች ይደረጋሉ። አሁን ሳይሆን ወደፊት የተለመደ ስለሆነ ጠንካራ ማህበራት ዘላለማቸውን ጠንካራ ሆነው አይቀጥሉምና የሆነ አካላት ገብተው ማህበራትን ብጥብጥ ማድረግ እንትን አለባቸው። ይሄ ደግሞ ይሄንን ፕሮግራም አደጋ ላይ መጣል እድል ይኖረዋል ብዬ አስባለሁ። ስለዚህ እኔ ቀጥታ ወደ ቤተክርስቲያን ቢሄድ ይሄኛው ክብረ በዓል ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ እንደ አንድ በዓሏ አሳውጃ ሁሉም ኦርቶዶክሲያን በየሀገሩ የሚያከናውኑበት በዓሏ ቢሆን በቃ ብዬ አስባለሁ። የኔ ግል መልከታ ይሄ ነው። ከዛ ውጭ ግን ቤተክርስቲያኗ አዘጋጅ ብላ ቀጥታ ለምሳሌ ለእንተና ብትሰጠው ይሄ ለአዘጋጅ ብላ ብትሰጠው እንጂ ኢጃት ከሚያዘጋጀው ቤተክርስቲያኗ ራሷ ኢጃት እንዲያዘጋጀው ብትሰጠው ብዬ አስባለሁ። ከዚህ አንጻር ማለት ነውና ለምን ቤተክርስቲያኗ ከሆነች በቃ አደጋ ላይ መቼ የማይወድቅ ምክንያቱም በቃ ሴፍ ነው ቤተክርስቲያን እጅ ላይ ስላለ ማለት ነውና እንደዚህ አይነት ነገሮች ይሄኛው የወደፊት ስጋቴ ነው። ምናልባት እንዳንቆጭ አሁን የሚቃወሙትም ሰዎች የሚቃወሙበት ምክንያት ሁሉ ውሃ ያነሳም ነገር ግን ልክ ነበርን ብለው አድቫንቴጁን እንዳያነሱብን ይሄኛው ነገር ቢታይ ብዬ አስባለሁኝ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት ሁላችሁንም በጤና አደረሳችሁ፣ በሰላም አደረሳችሁ። መልካም በዓል ይሁንላችሁ። እግዚአብሔር ይስጥልን። ደህና ዋሉ።